በጣም እግዚአብሔር ያክብርልህ ስፒክ በጣም ከተኛበት ነው የመጣው አርቸርኩም ነው እግዚአብሔር ነው ጓደኛሞች ናችሁ ማለት እኮ ነው እስራዘር በቃ በጣም ማርያምን እስቲ በጣም ተንክኩ አይዞን ማርያምን አይዞን እንዴ ያለ እኮ ነው እኮ መደጋገፍ እኮ ነው ማርያምን በቃ አብራችሁ እንድታድጉ ይሄ ቦታ ማንንም አትጠልም ማለት አይዞን በጣም ነው ማለት ችግር የለውም በቃ ልጁ ተማመንበታለሁ ለዛ ነው በቃ እንደሚለወጥ ማውቀዋለሁ ችግር የለሽ እንክራችሁ ብቻ አሁን አይተሃል በሩ ከፍቶታል እግዚአብሔር ነገሮች እየተቃኑ ነው ይሄም ይመስል በቃ ታጋሽ ጀግና ጓደኛም አለ አይዞን አክፈ አይዞን ተረጋጋ በቃ ቴንክ ዩ በቃ እግዚአብሔር ያክብርልህ አይዞን ተረጋጋ አይዞን ነበር ችግር የለም አይ ለፍታችኋል ብዙ ማለት ነው በጣም በእውነት ብዙ ተስፋ የሚያስቆርጡ ነገሮች ነበሩ በእውነት ከቤተሰብም ከጓደኛም በቃ የት ለመድረስ ነው ማለት ምን ሊያርግላችሁ ነው ይሁላ እስከምንባል ድረስ ማለት ማርያም እስቲ በቃ ምን ሊያርግላችሁ ምን ጥቅም ምን ሊጠቅማችሁ ነው እስከምንባል ድረስ የኔ አባት አይዞህ በጣም ነው ደስ ያለኝ እግዚአብሔር አምላክ ያክብርልህ እውነት ክሮኖክ ይየው እንደዛ ማለት በጣም ቴንክ ዩ ሰው ባይዘው ይጠራጠራል ገባ በቃ ሁሌም የሚተርባለ ምንድነው ምን ያደርግልሃል እንደዚህ ብላችሁ ያለ ነገር ነው ገባ ግን እኔ አሁን አንድ ቪዲዮ ፖስት ብዬ ነበር ምን ትላለች መሰለ ሰዎች በሩ ሊዘጉብኝ ይችላሉ እግዚአብሔር ካለው ግን እሱ ራሱ ጣራውን ይከፍትልሃል ተረዳኸኛ አሁን እናንተ ጣራው ነው የተከፈተላችሁ አሾው ስፒድ እየመጣ ነው እኔም እሱ በቃ የሌለ ተዘጋጅቶ እንዲጠብቅ ነው የምፈልገው ገባ ገንዘብ አጥቶ ወይም ደግሞ ለመኪና መክፈል አቅቶት ለኤዲተር ምናምን አይሾው ስፒድ ካለበት ቦታ እንዲቀር አልፈልግም አሁን ይሄ ገንዘብ ለምሳሌ አይሾው ስፒድ አዲስ አበባ መጥቶ ወደ አይሾው ስፒድ አዲስ አበባ ነክቶ የፈጠነ በፕሌን ሊሄድ ይችላል የሆነ ቦታ እናንተ ደግሞ መከታተል ይኖርባችኋል ይሄ እድል እንዲያመጣው አልፈልግም በሆነ መንገድ እና አሁን የሰጠሁት 100 ሺህ ብር ማለት ነው ኤዲተር እንድትቀጥሩ በቃ ካስፈልገ ልብስ እንድገዙ የሀበሻ ልብስ ነው ምናምን በቃ ፋንድ እንድታደርጉ ለዚች ሞመንት ነው በቃ ፕላን አድርገናል ያው የሚገኝበት መንገር ነው እንጂ የምንፈልገው በጣም ፕላን አድርገናል በጣም ጠንካራ ቲም ያለን አይደል በጣም ጠንካራ ቲም እውነት ሌሎች ኔጌቲቭ ኮሜንት ሲሰጡና ራሱ በቃ አይዟችሁ የሚሉ በጣም ጠንካራ ቲም አለ በዚህ አጋጣሚ ማለት ነው እውነት በጣም ጠንካራ ፊሸር ራሱ ማን ነው ዋና ማናጀራችን በየቅድም ያወራው በጣም ጠንካራ ሰው ነው እግዚአብሔር አምላክ በጣም ይረዳናል ነገ ያንተን ደረጃ ማንደርስበት ምንም ወይ የለም ያ ካመናችሁ ምን ችግር አለ በጣም እምነቱ እኮ ነው ሞሬ ደግሞ በቃ ከምንም በላይ እንትን ነው ሞራል ነው አይደል ቴንክ ዩ በጣም እውነት በጣም እውነት ወዲት ከዚህ በላይ ቀውጤ እናደርገዋለን በጣም ሴሌብሬት እናደርጋለን እናስ አሁን ሄዳችሁ ሴሌብሬት አድርጉ አይ ቲንክ አብራችሁ መሆን አለባችሁ አሁን ሞመንት ወይኔ ምንድነው የምትልክብኝ እቺ ከረሜላ ማነች ከረሜላ እኔ እግዚአብሔር ነው የጃኒና የአዶናይ ቪዲዮ አይቻለሁ ብዬ ግንባሬ ላይ ካለጠፍኩ በቀር ብዬ ካልጽፌ ካለጠፍኩ በቀር ዛሬ የጃኒና የአዶናይ ቪዲዮ አይተሻል የሚል ኮሜንት ጭምብሮኝ ነው የሚያዞረው ለጥፊ ምን አይነት ቪዲዮ ለቃው ነው ወይም ግርግዳ ላይ ለጥፊ አይቻዋለሁ ቪዲዮውን ብዬ ጽፋለሁ ምንድነው ማሪ ከሌሊት ጀምሮ የጃኒና የጆንዳን የአዶናይ ቪዲዮ አይተሻል ወይ ይሉኛል ለምን ቀለቀል ሂጂ በቃ እኮ ቆይ ለቃው ነው ወይ ቪዲዮ ይቅርታ እንዴ ሂጂ እዩ በእናት ሻቡ ሂጂ እዩ አዶናይ ብለሽ ሰርች አድርገሽ ተፈቶ አይደለ ሁለቱም ኒኩ የለውም በእናትሽ ተኝ በሽተኛ ነኝ እጭ በእናትሽ ይሄ ምን አናደረሽ ምን አቃጠለሽ ምናምን የሚል የደንቆሮ አስተሳሰብ በጣም የምታስጠሉት እሱን አሳልፊ